አብዛኞቻችን ስለ ሞት ማውራትና ሞትን ማስታወስ አንፈልግም። አንድ ቀን የምንጋፈጠው እውነተኛ ነገር እንደሆነ ጠንቅቀን እናውቃለን። ግና ለመርሳት ችላ ለማለት እንሞክራለን። ሞትን ስናስታውስ ወደኛ የቀረበ ወደኛ የመጣ ያህል ይሰማናል። ስንረሳው ደግሞ የሚርቅ መስሎ ይታየናል። ልባችን ይፈራል፣ ልባችን ይሰጋል። ግና ከሱ መራቅ፣ ሞትን ማስታወስ አለመፈለግ፣ በዛ ውስጥ እንቆያለን። ቶሎም እንረሳዋለን። የህይወት ጣዕምን ስለሚቆርጥብን ወደ ኖርማል ህይወታችን ለመመለስ ስንል ሞትን ለመሸሽና ለመርሳት እንሞክራለን። በዚህ ሁኔታ ላይ ሆነን ሳለ አላህ ግን እንዲህ ይላል: قل إن الموت الذي تفرون منه فإنه ملاقيكم ثم تردون إلى عالم الغيب والشهادة فينبئكم بما كنتم تعملون. موت እኮ ብሎ ማለት እናንተ የምትሸሹት ነው፣ ግን እሱ ይከተላችኋል። ከዛም ትሞታላችሁ፣ ያገኛችኋል ያ ሞት። ከዛም ወደ አላህ ተባረከ ወተዓላ ትሄዱና ስለሰራችሁት ነገር በሙሉ አላህ ስለ እያንዳንዱ ነገር ይጠይቃችኋል ይላል። ወዳጄ፣ ሞት የማይቀርልን አንድ ቀን የምንጋፈጠው ነገር ነው። ትልቁ ነገር ግን ምን ያህል ተዘጋጅተናል፣ ምን ያህል ራሳችንን አዘጋጅተናል የሚለው ነው። ሞትን ስናስታውስ በደልን እንርቃለን። ሞትን ስናስታውስ መልካም ሰዎች ለመሆን እንሞክራለን። ሞትን ስናስታውስ ዱንያ ላይ ቀለል ብለን ለመኖር እንሞክራለን። ወዳጄ፣ ሞት እውነት ነው፣ አንድ ቀን እንጋፈጠዋለን። ግና ትልቁ ቁም ነገር ቀለል ብለን ከዱንያ እንወጣለን አልያም አላህን አስቆጥተን ዱንያን እንሰናበታለን የሚለው ነው። ወደ አላህ እንመለስ፣ እንመከር። አላህ ለሞቱት በሰፊው ረሕመቱ አላህ ይቀበላቸው፣ ለቤተሰባቸውም አላህ ሰብሩን ይስጣቸው። እኛንም አላህ ያስተካክለን፣ የምንመከር ያድርገን፣ መጨረሻችንንም አላህ ያሳምርልን። አላህ ይሆነን።